ኢዕለም ወፈቀከ አላህ ይወፈቅህና እወቅ ይላል። አነ ተቅዋ አላህን መፍራት ኢነማ ተተሐቀቁ ቢፊዕሊ አዋሚሪላሂ ተዓላ የአላህን ትእዛዞችን በመተግበር ነው ተቅዋ የሚገኘው፣ ጫትን በመብላት አይደለም። የአላህ ትእዛዝ በመፈጸም ብቻ ነው ተቅዋ ሊገኝ የሚችለው። ይሄ ነው ቅድም ነግሬያቸዋለሁ። በተለያየ ነገር ተቅዋ አገኘ የሚሉ ሰዎች አሉ። ወጅትናቢ ነዋሂህ እሱ የከለከለውን በመከልከል ነው ተቅዋ የሚገኘው። ወተቅዋላሂ ወስየቱላሂ ተዓላ ሊልአወሊን ለመጀመሪያዎቹም አላህ አደራ ብሏቸዋል። ለመጀመሪያዎቹ ተውራትና እንጂል ለተሰጡ ሰዎች ናቸው ይላሉ። ሁሉንም ያካትታል። ወለአኺሪን እኛም ጭምር አደራ ተብለናል። ምን በሚል ከማ ቃለ ተዓላ አላህ ልክ ኪታብ ይላል። አላህ በእርግጥ ቃል አስገብተናቸዋል። እናትህ አባትህ ይሄን ነገር ልጄ አትፈጽም አላህን ፍራ ስትልህ ወይ ከሞተች ወይ ከሞተ የእናቴ ወስያ የአባቴ ወስያ አለብኝ ይባላል አይደል? ወለቀድ ወሰይነ ለዚነ ኡቱል ኪታብ አለ አላህ። በእርግጥ ከእናንተ በፊት የነበሩ መጽሐፍት የተሰጣቸው ሰዎች ቃል አስገብተናቸዋል። ሚን ቀብሊኩም ከእናንተ በፊት ወኢያኩም እናንተንም አኒተቁላህ አላህም ፍሩ በሚል ቃል አስገብተናቸዋል። የሰው ልጅ ሲፈጠር አላህ አለስቱ በረቢኩም ሲላቸው ቃሉ በላ አንተ ነህ ጌታ ነህ አሉ፣ ቃል ገብተዋል። ከተዘሩ በኋላ ሐሳባቸውን አቂዳቸውን ዘሩትና ተበተነባቸው። ወቀድ ፈሰረ አብዱላህ ብን መስዑድ በእርግጥ አብዱላህ ብን መስዑድ ተርጉሞታል ተቅዋን ፊ ቀውሊሂ ተዓላ አላህ በተናገረው ላይ ኢተቁላህ ሐቀ ቱቃቲ አላህን ተገቢ የሆነ ፍርሃት ፍሩት የሚለውን ቃል አዩጣ ፈላ ዩዕሳ አላህ እሺ ሊባል ነው ላይታመጽ፣ ወዩዝከር አላህ ሊዘከር ነው። በተለይ የአህለ ሱናዎች አንደኛውም ስራቸው እቺ ነች፣ ይዘክራሉ። የጠዋት የማታ ዝክር፣ የቀን እኩለ ሌሊት የሚባል ዝክር አለ። ስንተኛ፣ ስንነሳ፣ መንገድ ስንሄድ፣ ስንመለስ ምንላቸው ዝክሮች አሉ። አላህ ሊወሳ ነው ላይረሳ። ወዩሽከር ፈላ ዩክፈር አላህ ይመሰገናል አይካድም። ይህም ተፍሲሩ ጠበሪ ከታች 7ኛው ሙጀለድ 65ኛው ቁጥር ላይ አስቀምጠዋል። ወሰነዱሁ ሰሂህ ድዋቶች ወይም ደግሞ አንዳንድ አሊሞች ጠልቅ ኢብኑ ሐቢብ ያስቀመጠውን ትርጉም በላጭ ወይንም ደግሞ በጣም ግልጽ የሆነ ብሎ የሚጠቅሱት አሉ። ወሁወ ተአብይ ነው እሱ በ90ዎች አካባቢ ነው የሞተው። ምን ብሎ ተርጉሞታል እሱ? ኢዛ ወቃትል ፊትና ፈአጥፊሃ ቢተቅዋ አለ። ፊትና ሲከሰት አላህን በመፍራት አጥፏት ብሏል። ቃሉ ወመት ተቅዋ አሉት። ተቅዋ ማለት ምን ማለት ነው ሲሉት አንተ አዕመለ ቢጣዓቲላህ በአላህ ትእዛዝ ልትሰራ ነው። አላ ኑሪን ሚነላህ ከአላህ በሆነ ብርሃን፣ ተርጁ ሰዋብ አላህ የአላህን ምንዳ ከጅለህ፣ ወአን ተትሩከ ማዕስየተላህ አላ ኑሪን ሚነላህ አላህን ማመፅን ልተው ነው ከአላህ በሆነ ብርሃን፣ ተኻፉ ኢቃብ አላህ የአላህን ቅጣት ልትፈራ ብሎ ጠልቅ ኢብኑ ሐቢብ ልክ ኢብኑ ቀይምም እንደጠቀሰው። ነገር ግን ጠልቅ ኢብኑ ሐቢብ እርጃ አለበት ይላሉ አሊሞች፣ ሙርጂእ ነው ይላሉ። ኢብኑ ተይሚያም ተናግሮበታል፣ ሰይድ ኢብኑ ጁበይርም ተናግሮበታል። ሰዎች ራሱ አብሮት እንዳይቀማመጡ አስጠንቅቆበታሉ። ስራ ከኢማን ውስጥ የሚካተት አይደለም ብሎ የሚል እምነት ነበረው። አልአመል ላ የድኹሉ ፊል ኢማን ይል ነበር። ምን ስራው ስራ ኢማን ውስጥ የሚካተት አይደለም ይል ነበር። አህለ ሱናዎች በምላስ መናገርን በቀልብ መቋጠርና በተግባር ማስገኘት እነዚህን ሶስቱ ነው አያይዞ የሚሄዱት። እሱ እዛ ውስጥ እዛ ፍትና ላይ ወጥቆ ነበር ይላሉ። እኛ ከታቢይ ሰሃባ ይሻላል። እንግዲህ አብዱላህ ኢብኑ መስዑድ ነው የፈሰረው እንግዲህ ስለ ተቅዋ። በተቅዋ ዙሪያ ሰለፎች የተናገሩት በላጭ ነው የጠልቅ ኢብኑ ሐቢብን ከመጥቀስ በላይ ይላሉ። ይሄን ነው ልንይዝ የሚገባው። ትክክለኛ ሱና ላይ የነበሩ ሰለፎች ያብራሩትን ልንጨምር እንችላለን። ነገር ግን ያው ጠልቅ ኢብኑ ሐቢብ በዛች ላይ እሽካል ነበረችበት ብሎ የሰለፊያ አሊሞች ይናገራሉ።